ሁላችንም ባየናት በሄድን እያለን ስለምንመኝበት ሀገር ስለ አሜሪካ ምን ያክል ታውቃላችሁ? ውድ ቤተሰቦቻችን እስከ መጨረሻው ድረስ ከተከታተላችሁን የምትወዷትን አሜሪካ ውስጧ ያለውን እውነታ እንድታውቁ እንረዳችኋለን። አሜሪካ መሄድ ህልምሽ ነው ወይስ የአሜሪካ ኑሮ አልጋ ባልጋ ይመስልሻል? ዛሬ በወር 180 ሺህ ብር እያገኙ ለምን ሰዎች እንደሚቸገሩ በዝርዝር እናያለን። ውድ ቤተሰቦቻችን አንድ ሰው አሜሪካ ላይ ስራ ሲሰራ በሰዓት $15 ይከፈለዋል። ይህ ማለት ሲሰላ በወር $3000 ያገኛል። ውድ ቤተሰቦቻችን ይህ 3000 ብር ሙሉ ለሙሉ ኪሳችን ውስጥ አይገባም። አሜሪካ ለሚኖሩ ሰዎች የእግር እሳት የሚሆንባቸው የቤት ኪራይ ነው። ውድ ቤተሰቦቻችን ከዚች ካገኙት ብር ላይ በትንሹ አንድ ክፍል ቤት $1500 እስከ $2000 ይፈጃል። ታዲያ ይህ ብቻ አይደለም፣ የታክሲ መውጣት ግድ ነው። ይህን ካወጡ ደግሞ እጅግ በጣም ጥቂት ብሮች ብቻ ይሆናሉ እጃቸው ላይ የሚቀረው። ይህን አስታክሶ ኑሮ ታዲያ ወደ ኢትዮጵያ ብር ለመላክ አብዛኞቹ ኢትዮጵያውያን የእግር እሳት ይሆንባቸዋል። ምክንያቱም የኛ ሀገር ውስጥ ያለው አረዳድ አሜሪካ ሲባል አልጋ ባልጋ ሁሉም ደልቶት የሚኖር ይመስለናል። በዚህም የተነሳ እዚያ ሀገር የሚኖሩ ኢትዮጵያውያኖች ለቤተሰቦቻቸው እጅግ ይሳቀቃሉ። ለዛም እየተዳበሉ ነው አንድ ቤት ውስጥ የሚኖሩት። ይህ ደግሞ የቤት ኪራይ የሚያወጡትን በትንሹም ቢሆን ስለሚቀንስላቸው ከዛም እየባሰ ነገር ውድ ቤተሰቦቻችን በኢትዮጵያ ስንኖር ከጎረቤቶቻችን ጋር ነው ቡና ጠጡ እያሉ መጫወት፣ ከዚያም አልፎ ተርፎ ሰላምታ መባባል ሁሉም እየተለመደና ነገር ግን ምንም አይነት ስሜት የማይሰጥ መስሎ በሀገራችን ስንኖር የሚታየን ይህ ውዱ ነገር አሜሪካ ውስጥ እጅግ ብርቅ ነው። መንገድ ላይ እንዴት አድራችኋል የሚላችሁ ሰው አታገኙ። ታዲያ በጠዋት ወጥቶ ማታ መግባት ብቻ ነው። በዚህን ጊዜ እረፍት የሚባል ነገር እጅጉን የማይታሰብ ነው። ታዲያ ካለን ሰዓት አብዛኛውን ለስራ እንጠቀማለን። የቀረችን ጥቂት ሰዓት ደግሞ እንተኛለን። ታዲያ ውድ ቤተሰቦቻችን እረፍት በዚህ መሃል የለም። ታዲያ ውድ ቤተሰቦቻችን አሜሪካ ውስጥ መታመም እጅግ በጣም ቅንጦት ነው። ምክንያቱም አንድ ጊዜ ሆስፒታል ደርሶ ለመምጣት ብቻ ምናልባትም የወር ደሞዛችንን ሰጥተን ልንመጣ እንችላለን። በተለይ ኦፕራሲዮን የተለያዩ ነገሮችን የምንሰራ ከሆነ ዋጋው አጃይብ ነው። ውድ ቤተሰቦቻችን ታዲያ በዚች አሜሪካ የታመመን ጊዜ እንዲሁ ብዙ ወጪ ላለማውጣት ቀድመን ኢንሹራንስ መግባት ወይም ደግሞ የጤና መድህን የምንለው ሊኖረን ይገባል። በአሜሪካን ውስጥ ሳይሰራ እንዲሁ ደግሞ ተዘንጦ ሁልጊዜ ነገሮች ሁሉ አልጋ ባልጋ የሰራነው ሁሉ የሚሳካልን ያየን ሁሉ እንበሉ እንጠጡ የሚለን የሚመስለን ሰዎች አለን። ውድ ቤተሰቦቻችን ታዲያ ነገሩ በተቃራኒ ነው። ይልቁንም ያለንን ብር ሁሉ አጥፍተን እጅግ በጣም ብዙ ለፍተን ጥረን ግረን ካልሆነ አጀማመሩ ከአሜሪካ ይልቅ እንዲሁም ሀገራችን ኢትዮጵያ ሳይሻል አይቀርም። ምክንያቱም ቢያንስ መልፋት የማይችል ሰው ሳይበላ ያድርም። አሜሪካ ውስጥ ታዲያ ቀልድ የለም። የሰራነውን አግኝተን ነው የምንገባው። እዚህ ግባ የሚባል የሚያዝንልን ሰው የለምና ውድ ቤተሰቦቻችን በተለይ ከኢትዮጵያ ሲኬድ ስለ ክሬዲት አጠቃቀም እንዲሁም ደግሞ ስለተለያዩ ነገሮች እስኪገባን ድረስ ነገሩ እጅግ በጣም ከባድ ይሆናል። የምናውቀው ሰው እዛ ከሌለ የሚረዳን የሚያስረዳን ከሌለ እጅግ በጣም መጥፎ የሚባሉ ቀናቶችን እናሳልፋለን። ከዛ በኋላ ነው ከሲስተሙ ጋር ስንግባባ ህይወትን መቀጠል የምንጀምረው። ይልቁንም ታዲያ በሀገራችን ሰርቶ ማደግን የምትፈሩ ሰዎች አሜሪካ መሄድ የምትፈልጉ ከሆነ እነዚህ ነገሮች ለማስተናገድ እጅግ በጣም ዝግጁ መሆን ይጠበቅባቸዋል። ይልቁንም አንድ ወዳጄ ከአሜሪካ ኢዳ ያካፈለች የሚል ታሪክ ላካፍላችሁ። ጓደኛዬ አሜሪካ ከመሄዷ በፊት እዚህ ኢትዮጵያ ውስጥ ጥሩ ስራ ነበራት። ዲቪ ደርሷት ስትሄድ ሁላችንም ደስ ብሎን ታድለሽ እያልን ሸኘናት። እሷም እዚያ እንደደረሰች መጀመሪያ አካባቢ የምትልክልን ፎቶ ሁሉ ያሸበረቀ ረጃጅም ህንጻዎች እንዲሁም ደግሞ የሚያምሩ መኪናዎች ለየት ያሉ አይተናቸው ምናልባትም የማናውቃቸውን ብዙ ነገሮች ታሳየን ነበር። ታዲያ ከጥቂት ወራት በኋላ ሲደውልላት ነገሮች ሁሉ ተቀያይረው ነበር። እውነቱን ስትነግረኝ ደነገጥኩ። በአሜሪካ ኑሮ በቀን 16 ሰዓት 2 ስራ እንደምትሰራ ነገረች። ቆማ ስለምትሰራ እግሮቿ ያብጣሉ።
የሚገርመው ደግሞ ያንን ሁሉ ለፍታ የምታገኘውን ብር ለቤት ኪራይ እንዲሁም ደግሞ ለታክሲ ለኢንሹራንስ ተከፍሎ ኪሷ ባዶ የሚቀር እንደሆነ ነግረኝ እጅግ በጣም አዘንኩ። በጣም ከባዱ ነገር ግን ብቸኝነቱ ነበር። ሰው የለም፣ ቡና ጠጡ የሚል ጎረቤት የለም ትለኛለች። አንድ ቀን ታማ አልጋ ላይ ውላ የሚጠይቃት ሰው አታ ስታለቅስ እዚያ ኢትዮጵያ ያለች ጎረቤቶቿና ጓደኞቿ በትንሽ ህመማ ቤቷን ሲሞሉት ትዝ አላት። አሜሪካ ብር ቢኖር ሰላም ፍቅር ግን ብርቅ ነው እያለች እጅግ በጣም በሀዘኔታ ስታወራኝ እጅግ በጣም ልቤ ተሰበረ። ታዲያ ውድ ቤተሰቦቻችን ለዚህም ነው ይህንን ታሪክ ላካፍላችሁ የወደድኩት። የሰው ልጅ በዳቦ ብቻ አይኖርም፣ ወይም ደግሞ ሰላምና ፍቅር የምናገኘው ሁሉ ነገር ምንም ብር ስለማናወጣበት ቀላል አይደለም። ወደ አሜሪካ መሄድን ስናስብ ብቸኝነትን መታገል፣ ህመምን ብቻ መቋቋም እንዲሁም ደግሞ ለብዙ ሰዓታት መስራት፣ ምናልባትም ኢትዮጵያ ውስጥ 8 ሰዓት እንሰራለን። ታዲያ አሜሪካ በእጥፉ ምናልባትም እስከ 16 ሰዓት ከዚያም በላይ ልንሰራ እንችላለን። ታዲያ እጅግ በጣም የከፋው ስራ መስራቱ አይደለም፣ ይህን ሁሉ መጋፈጥ መቻል፣ ራስን አሳምኖ መሄድ። አልጋ በአልጋ ነው ብለን ስንሄድ እዛ የምናገኘው ነገር ሲቀየር ልባችን እንዳይሰበር ካውዲው መሄድ የፈለግን ሰዎች ተዘጋጅተን ለዚህ ብቁ ሆነን አእምሮአችንን አሳምነን መሄድ እንዳለብን ለማሳወቅ ነው። ሀገራችን ኢትዮጵያ ምንም እንኳን ያላት የስራ ባህል ቆንጆ የሚባል ባይሆንም አሜሪካ ያለውን የስራ ባህል እየደገፍን ነገር ግን ሲታመሙ መጠያየቅን አልፎ አልፎም ደግሞ ይህንን የቡና ስርዓታችንን ማስቀጠሉ ለኛ ቆንጆ ነው። ነገር ግን የአሜሪካን ባህል የስራ ባህል መጋራት ደግሞ ይልቁንም ለሀገራችን ኢትዮጵያ እጅግ በጣም አስፈላጊ ነው። ለሀገራችን ብቻ ሳይሆን እያንዳንዳችን ለምንኖረው ህይወት አስፈላጊ ነው። ምክንያቱም አንድ ሰው 8 ሰዓት ብቻ ሰርቶ የረፍት ሰዓቱ ከሚበዛ ይልቁንም ደግሞ ብዙ ሰዓት ሰርቶ ብዙ ነገር ቢያገኝ የተመረጠ ነው። ምክንያቱም ያለን የኢኮኖሚ ሀብት ሳይንስ ይልቁንም ደግሞ ማረፍን ፈልገን ድህነትን ጠልተን የማይቻል ነውና ጠንክሮ መስራትን ልክ እንደ አሜሪካኖች ባህላችን ብናደርገው ቆንጆ ነው መልእክታችን ነው። ወደ ቤተሰቦቻችን አሜሪካ ለመሄድ ስታስቡ ይህንን ታዲያ በአእምሮአችሁ ውስጥ እንድታስቀምጡ እንደ ሚዲያችን ያለንን ሀሳብ እውነታውን አጋራናችሁ። ወደ ቤተሰቦቻችን አሜሪካን ለማጥላላት ሳይሆን አእምሮአችሁን አጠንክራችሁ እጅና እግራችሁን ሁሉ ለስራ አዘጋጅታችሁ ከሀገራችሁ ስትወጡ አልጋ በአልጋ የሆነውን ነገር ሁሉ ተመኝታችሁ እንዳትወጡ ነው የዛሬው መልእክታችን። ውድ ቤተሰቦቻችን ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጣችሁ፣ ላይክና ሰብስክራይብም እያደረጋችሁ ብታበረታቱን እያልን የዛሬው ቪዲዮአችንን በዚሁ ቋጨን። ቸር ሰንብቱልን።